ጌታ ኢየሱስ ክርስቶስ ሲመጣ የያዘው የአብርሃምን ዘር ነው እንጂ የመላእክትን ዘር አልያዘም ይላል። ስለዚህ ስጋና ደም ናችሁ ነው፣ ስፒሪት ቢንግ አይደለም ነው፣ ሂዩማን ቢንግ ነው። አሁን መላእክትን ሊያድን ቢመጣ የወደቁትን መላእክት ያድን ነበር። የመስቀል ሞትም አይሞትም። ሰዎችን ለማዳን ስለሆነ ጌታ ኢየሱስ ክርስቶስ ፍጹም ሰው መሆን አለበት፣ ግዴታ ነው። ስለዚህ ነው ኢየሱስ ክርስቶስ በስጋ እንደመጣ የማይቀበል የተረገመ ይሁን ተብሎ የተጻፈው። የኢየሱስን ሰውነት የካድክ ቀን ድነት ጥያቄ ውስጥ ይወድቃል። ኢየሱስ ፍጹም ሰው ካልሆነ ሰውን ማዳን አይችልም። ኢየሱስ በማንነቱ እግዚአብሔር ወልድ ነው፣ ለዘላለም አምላክ ነው። ሰውነት ለዘላለም አብሮት የኖረ ማንነቱ አይደለም፣ እኛን ለማዳን እላዩ ላይ የጨመረው ነው። እንዴት ሊሆን ይችላል እኮ ነው። ጳውሎስ እኮ ምንድን ያሳበደው ሚለው አምላክ ሰው ነው፣ መስቀል ላይ ሞተ ነው። ሌላ ስብከት እኮ የለውም። አያውቅም እንደ ጳውሎስ? እንደ ጳውሎስ የሚያውቅ የለም። ለምንድነው ሌላ ነገር የማያወራው? ከዚህ የሚበልጥ የለማ። ለምንድነው ሌላ ነገር የማያወሩት? እነ ጴጥሮስ ለምንድነው እነ እስጢፋኖስ ስብከታቸው መደምደሚያው ይሄ የሆነው? ለምንድነው እነ ፊልጶስ ይሄንን ብቻ የሰበኩት? ለምንድነው ቤተ ክርስቲያን ሁልጊዜ ይሄንን ብቻ የምትሰብከው? ከዚህ የተሻለ አይመጣም። የመጨረሻው ይሄ ነው። ኢየሱስ ሰው ሆኖ መሬት ላይ ወረደ፣ ፍጹም ሰውነትን ገንዘብ አደረገ። መዋረዱ ግን መጠን የለውም። ዝቅ ማለቱ ግን ለትህትናው ግን መጠን የለውም። እኔ አወራው አይተነሽም። ከዚህም በኋላ ባገኘኋችሁ ቁጥር ነው የምነግራችሁ መዋረዱ። ለምን ሕይወት ያገኙት እሱ ሞቶ ነው። ኢየሱስ መስቀል ላይ ባይሰቀል ይሄ ጉባኤ ከየት ይመጣል? አንተዋወቅም እኮ የአንድ ሀገር ባላገር ነን። ሰማይ አንድ አባት ስር እንጠለላለን። አንድ ቦታ ሄደን እንከማቻለን። ኢየሱስ ጌታ ነው፣ ችሏል ይሄንን ማድረግ። ሕይወት በጽድቅ ላይ እንደሚነግሱ ሞት በኃጢአት ነው የነገሰው። ኃጢአት መጥቶ ነው አይደል ሞት የመጣው። ስለዚህ ሰዎች ኃጢአት እንዲሰሩ ተደርጋቸውና በሞት ወጥመድ ውስጥ እንዲገቡ ያደርጋቸው። ጌታ ኢየሱስ ክርስቶስ ምንጩንም ውጤቱንም ያደረገው ሞትንም ኃጢአትንም ነው ድል ያደረገው። ይሄንን እንዘምረዋለን፣ ይሄንን እንሰብከዋለን፣ ይሄንን ብቻ እንኖረዋለን። ለዚህ ጌታ የሕይወት ምላሽ እየሰጠን ነው የምንኖረው። በሞት ላይ ስልጣን የነበረ